ይህን ተምኔል ከዚህ ወደዚህ ነው የቀየርኩት። በዚህ ቪዲዮ ይህንን ተምኔል እንዴት እንደሰራሁት በሶስት ቀላል ስቴፖች አሳያችኋለሁ። የመጀመሪያው ስቴፕ ቻትጂፒቲን ተጠቅሜ የምፈልጋቸው ማቴሪያሎች ጀነሬት ማድረግ ሲሆን ከተደጋጋሚ ሙከራ በኋላ ይህንን አውትፑት ሰጥቶኛል። ምንም አይልም። ካሰብኩት ምስል ጋር ተቀራራቢ አውትፑት ነው የሰጠኝ። ቀጥዬ ምንድነው ማድረገው ተምኔሉን ዲዛይን ወደማደርግበት አፕ ገባና ባክግራውንዱንና ሜን ሳብጀክቱን አስገባዋለሁ። ዘን ሴሌክሽን ቱሉን ተጠቅሜ ሰማዩን ከዋናው ኢሜጅ ነጥለዋለሁ። አፑን ለምትጠይቁኝ ልጆች ቴሌግራም ቻናል ኢንጆይ አድርጉ፣ እዛ ታገኙታላችሁ። እሺ ሰማዩን ከባክግራውንዱ ከለየሁት በኋላ ይሄንን ከፒንትረስት ላይ ያወረድኩትን ስካይ ፒኤንጂ አስገባዋለሁ። ደን ፊልተር ላይ ገባና ከለር ባላንስ የሚል ፊልተር አለ፣ እሱን አፕላይ አደርጋለሁ። በመቀጠል የሳብጀክቱን ሌየር ዱፕሊኬት አድርጌ እንደተለመደው ግሬ ስኬል ፊልተር አፕላይ አደርጋለሁ። ደን ኢሬዘር ቱልን ተጠቅሜ ጥርሳቸውና አይናቸው ሲቀር ሌላውን የሰውነታቸውን ክፍል ኢሬዝ አደርጋለሁ። በድጋሚ አዲስ ሌየር ክሬት አደርግና ክሊፒንግ ማስክ አደርጋለሁ። ብሌንዲንግ ሞዱን ወደ ሊኒየር ዶጅ ቀይሬ ነጭ ከለር ፒክ አደርግና እንደዚህ የፊታቸውን ላይት ኤሪያ በስሱ ብረሽ አደርጋለሁ። በድጋሚ አዲስ ሌየር ክሬት አደርግና ክሊፒንግ ማስክ አደርጋለሁ። ዴን ብሌንዲንግ ሞዱን ወደ መልቲፕላይ ቀይረውና ከፊታቸው ላይ ዳርክ ከለር ፒክ አደርጋለሁ። ከዛ እንደዚህ የፊታቸውን ዳርክ ኤሪያ በስሱ ብረሽ አደርጋለሁ።
ይሄን አድርጌ ከጨረስኩ በኋላ አዲስ ሌየር ክሬት አደርግና ይህንን ከስተማይዝ ቴክስት አስገባዋለሁ። ደን ወደ ታች ድራግ አድርጌ ከሰብጀክቱ ኋላ አስቀምጠዋለሁ። እዚህ ያለውን ስራ ጨርሻለሁ። ፋይናል ተቹን ላይትሩም አፕሊኬሽን ላይ አስገብቼ እነዚህን ሴቲንጎች አስተካክላለሁ። ዲዛይናችን ይሄን ይመስላል። በቀጣይ የአቤል ብርሃኑን ይሄንን ተምኔል ከዚህ ወደዚህ እንዴት እንደቀየርኩት አሳያችኋለሁ። ፒስ አውት።